كذلك جعلناكم أمة وسطا لتكونوا شهداء على الناس ويكون الرسول عليكم شهيدا. አሁን በዚህ አያ ላይ ደግሞ አላህ Subhanahu Wa Ta'ala ከሌሎች ኡመቶች የነብዩን ኡማዎች በተለየ ሁኔታ እንደመረጣቸው ይናገራል። ወከዛሊከ ልክ እንደዚሁ እናንተ የነብዩ ኡመቶች ሆይ የመሐመድ ኡመቶች ሆይ ልክ እኮ ወደ መካ እንድትጣጩ እንደመረጥናችሁ ወደ መካ መቃጨትን እንደመራናችሁ ጀዐልናኩም አደረግናችሁ እናንተ የነብዩ ኡመቶች ሆይ ኡመተን ወሰጠን ምርጥ ኡማዎች አደረግናችሁ የተስተካከላችሁ ኡማዎች አደረግናችሁ ሊተኩኑ ልትኩኑ ዘንዳ ሹሃዳአ መስካሪዎች አለናሲ በሰዎች ላይ የውመል ቂያማ ባለፉት ኡማዎች ላይ የምትመሰክሩ ስትሆኑ መልእክተኞቻቸው አድርሰዋቸዋል ብላችሁ ትመሰክራላችሁ አላህ። አሁን የነብዩ ኡማ እንግዲህ የውመል ቂያማ ባለፉት ኡማዎች ላይ ይመሰክራሉ። ويكون الرسول መልእክተኛው ደግሞ ሊሆን ዘንዳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለይኩም በእናንተ ላይ እናንተ የነብዩ ኡማ ሆይ ሸሂደን መስካሪ ሊሆንባችሁ ዘንዳ በትክክል አድርሰሃል ወይ ሲባል አዎ አድርሻቸዋለሁኝ የተላኩትን ብሎ መሰክርባችኋል ተባለ። وما جعلنا القبلة التي كنت عليها إلا لنعلم من يتبع الرسول ممن ينقلب على عقبيه. وما جعلنا على درجة مكوى الله القبلة التي ያችን ቂብላን እኮ አላደረግንም አሁን የተቅጣጫት የሆነችውን ያ ሙሐመድ ሆይ ኩንተ ዐለይሃ አንተ አሁን የዞርክባት የሆነችውን መካን ማለት ነው። ይችን እኮ ወደ መካ መዞርን እኮ ወደ መካ እንድትዞር እኮ ማዘዝን እኮ አላዘዝንህም ኢላ ሊነዕለመ ልናውቅ ቢሆን እንጂ ያኔ እንግዲህ ኢላ ሊነዕለመ ማለት አላህ ሁሉንም ያውቃል ዛሂሩንም ውስጣዊንም ያውቃል። ነገር ግን በግልጥ ለማወቅ ነው አለ መየተቢኡ ረሱለ መልእክተኛውን የሚከተል አምኖ መልእክተኛውን የሚከተልን ለይተን እንይዝ ነው አላህ ልናውቅ ነው። ሚመን የንቀሊቡ ዐላ ዐቂበይሂ ወደ ኋላ ወደ ክፍረት የሚመለሰው ያንን መልእክተኛውን የሚከተለውን ሰውዬ ልንለይበት ነው አለ። وإن كانت لكبيرة إلا على الذين هدى الله وما كان الله ليضيع إيمانكم. وإن كانت ብትሆን እንኳ ያ ሙሐመድ ሆይ ይቻንተ የዞርክባት የሆነችው ቂብላ መካ ለከቢረተን አሸጋሪ እንኳ ብትሆን በብዙ ሰዎች ላይ አሸጋሪ ሆናለች በጣም ከብዷቸዋል በተለይ አህለል ኪታቦች ማለት ነው። ኢላ አለዚና በነዛ ላይ ሲቀር በነዛስ ላይ አሸጋሪ አትሆንባቸው ሐደላሁ አላህ እነሱን የመራቸው ሆኑት እነሱስ አይሸግራቸውም ከባድ አይሆንባቸውም ለምን ታዛዥ ስለሆኑ ማለት ነው። ወማ ካነ አላሁ አላህ እኮ አይደለም ሊዩዲዓ የሚተውባቸው አይደለም ኢማነኩም ስግደታችሁን የሚተውባችሁ አይደለም። እዚህ በስተፊት ወደ ቤተል መቅደስ ዙራችሁ ትሰግዱት የነበረው ሶላታችሁን አላህ የተውባችሁም። አሁን ይህች አያ የወረደችው ደግሞ ወማ ካነ አላህ እኮ አይደለም ሊዩዲዓ የሚተውባችሁ አይደለም ኢማነኩም ስግደታችሁን የሰገዳችሁት የሆነ ስግደታችሁን ወደ ቤተል መቅደስ ዙራችሁ ትሰግዱት የነበረው ሶላታችሁን አላህ ይመነዳችኋል የሚለው አያ የወረደው አሁን ወደ መካ የዞሩ ጊዜ ቂብላ በተገለበጠ ጊዜ ማለት ነው። አሁን ወደ ቤተል መቅደስ ተንሰግድ የነበረው ሶላታችንስ እንዴት ይሆናል አሉ። እንደዚሁም ደግሞ ወደዛ ዙረው ሲሰግዱ የነበሩት ወንድሞቻችን የሞቱትስ ሶላታቸው እንዴት ነው ብለው ሲጠይቁ አላህ አይተውባችሁም ተባሉ። ኢነላህ አላህ እኮ ቢናሲ በሰዎች በአማኞች ነው። አሁን እንግዲህ ዘንዳ አንዳንድ ጊዜ ናስ ብሎ ይመጣል። ናስ በሚል ሰዓት ሁሉንም ሰዎች ያጠቃልም አንዳንድ ጊዜ ማለት ነው።
መሰለን ومن الناس من يقول آمنا بالله ይላል ومن بعد الناس ማለት ነው ከሰዎች ከፈለው ማለት ነው አሁን በዚህ ላይ እንግዲህ ان الله ላኩ بالناس በአማኞች ማለት ነው ለረኡፍ ረሂም በጣም ሩህሩህ አዛኝ ነው በአማኞች ላይ አላህ ከዚህም ከዝነቱ የተነሳኩ ወደሚፈልጉት ወደ ሆነው አቅጣጫ ወደ መካ አዞራቸው قد نرى تقلب وجهك في السماء فلنولينك قبلة ترضاها አሁን በዚህ ደግሞ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ ዙሮ ሶላት እንዲሰግዱ በጣም ይፈልጉ ነበር አላህ እንዲያዛቸው በጣም ይፈልጉ ነበር በጣም አሸቁ በጣም አድርገው ናፈቁ ማለት ነው ወደ ሰማይ ይዞሩ ነበር ወህይ ይመጣል እያሉ ይጠባበቁ ነበር ወደ መካ ዙር ብሎ አላህ እንዲያዛቸው ማለት ነው አላህም ብሎ አለ ታላ قد نرى በእውነትም እኮ እናያለን ያ መሐመድ ሆይ እናያለን قد نرى በእውነትም እናያለን ተቀሉበ ወጅሂከ የፊትህም መዟዟር እኮ እናያለን السماء ወደ ሰማይ አቅጣጫ ወደ ላይ ወህይ ይመጣል እያሉ ይጠባበቁ ነበር እንግዲህ ወደ ካዕባ ዙር ተብለው እንዲታዘዙ እየጠበቁ ማለት ነው እዛ አላህ ብሎ አላቸው ታዲያ ፈለንወሊየነከ والله አሁን እኮ እናዞርሃለን ቂብለተን አቅጣጫን ተርዳሃ የምትወዳት የሆነችውን አቅጣጫ እናዞርሃለን ፈወሊ ወጅሃከ በላሁን ፊትህን አዙር በሶላት ጊዜ ማለት ነው ሸጠረ መስጂድ الحرام ወደ መስጂድ الحرام እኮ ፊትህን አዙር ያ መሐመድ ሆይ ተባሉ وحيث ما كنتم فولوا وجوهكم شطرا አሁን እንግዲህ የታዘዙ ጊዜ ቀጥታ ወደ ካዕባ ወደ መካ ዞሩ ማለት ነው وحيث ما كنتم የትም ቦታ ብትከዱ ይሄ ደግሞ ኺጣቡ ለኡመቶቻቸው ነው አሁን እንግዲህ ነብዩ የታዘዙበት አማኞችም ይታዘዛሉ በዛ ውስጥ ማለት ነው ፈወሊ ወጅሃከ በሚለው ውስጥ እኛም እንታዘዛለን ነገር ግን ይሄ ምንድነው አሙን አልኻስ ይባላል ኻስ አድርጎ ነብዩን አዟቸው ነበር አሁን ደግሞ አማ አደረገ وحيث ما كنتم የትም ቦታ ብትሆኑ እናንተ ነብዩ ኡማዎች ሆይ ፈወሉ ወጅሃኩም ፊታችሁን አዙሩ በሶላታችሁ ጊዜ ሸጠረ ወደ መስጂድ ወደ በይቱላህ ወደ ካዕባ አዙሩ وإن الذين أوتوا الكتاب ليعلمون أنه الحق من ربهم وما الله بغافل عما يعملون وإن الذين نزاكوا أوتوا الكتاب كتابا يتسطعون يهودا ونصاراዎች ليعلموا يوقعوا أنه الحق ትክክለኛ የሰበት የተረጋገጠ መሆኑን ያውቃሉ ይሄ ወደ ካዕባ መዞሩ ታላቅ ትእዛዝ የመጣ መሆኑን ያውቃሉ من ربهم ተጌታቸው ትእዛዝ መሆኑን ያውቃሉ ወከዛሊክ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ መሆናቸውን ያውቃሉ ነገር ግን እነሱ አውቀው ያስተባብላሉ ወመላሁ አላህ እኮ አይደለም ቢጋፊልን የዘንግባልት በተደለም ይዘነጋ አይደለም አማ ያዕመሉን ዛሊሞች ከሚሰሩ ስራቸው ይመነዳቸዋል ولئن آتيت الذين أوتوا الكتاب بكل آية ما تبعوا قبلتك አሁን በዚህ አያ ደግሞ ይሁዳዎችም ወደ ነፍሳቸው ቂብላ ይጣራሉ ነሳራዎችም እንደዛው ማለት ነው ያ ሙሐመድ ሆይ ወለኢን አተይተ الذين والله እነዛን እኮ ብታመጣቸው ኦቱል ኪታበ የኪታብ ባለቤቶችን እኮ ብታመጣቸው በኩል አየትን በአያ ሁሉ ያኔ ታላህ ዘንዳ በሆነች አያ ሁሉ እንደው ብታመጣቸው በተአምራት ሁሉ
ما تبيعوا قبلتك ያንተን ቂብላ ይከተሉልህም በጭራሽ አይከተሉልህም رسول ماشي وما أنت بتابع قبلتهم وما بعدهم بتابع قبلة بعد አሁን እንግዲህ ማተቢዑ አይከተሉልህም ያ ሙሐመድ ሆይ ቂብለተከ ያንተን ቂብላ እኮ አይከተሉልህም እነሱ ምቀኛም ናቸው ወከዛሊክ ደግሞ አፈንጋጮችም ናቸው አንተ መልእክተኛ መሆንን አይወዱም ወማ አንተም አይደለህም ቢታቢዕን የምትከተል የተከታይ ባልተቤት አይደለህም ቂብለተውም የነሱን ቂብላቸውን አቅጣጫቸውን የምትከተል አይደለህም አንተ ወማ ባዕዱሁም ከፈሩ አይደለም ቢታቢዕን የሚከተል አይደለም ቂብለተ ባዕድን የከፈለውን ቂብላ የሚከተል አይደለም መሰለን ይሁዳዎች ነሷራዎችን አይከተሉ ነሷራዎችም ይሁዳዎችን አይከተሉ ማለት በሳቸውም አይዋፈቁም ወለኢን ተበዕተ እሺ ولئن اتبعت أهواءهم بعد ما جاءك من العلم إنك إذا لمن الظالمين ولئن اتبعت والله يا محمد وي بتكتل أي نبي يكتلهم كل فرضا ما استنققان لئن أشركت بلاچوالك بتعقر بلاچوال ولئن اتبعت والله بتكتل يا محمد وي أهواءهم لب ولداچون ወደሚጠሩ ሆነ ወደ ስሜታቸው ወደዛ ወደ ባቂላቸው ብትከተላቸው من بعد ما جاءك ተመጣህ በኋላ አንተን እኮ من العلم ከውቀት የሆነ ከመጣህ በኋላ ወህይ ካላህ ዘንዳ ተመጣህ በኋላ ብትከተል ኢነከ አንተ እኮ ያ ሙሐመድ ሆይ ኢዘን እነሱን የተከተልክ ጊዜ ለሚን ዛሊሚን ዛሊሞች ነፍሳቸውን ከበደሉት ትሆናለህ الذين آتيناهم الكتاب يعرفونه كما يعرفون أبناءهم አሁን ይህ አያ ደግሞ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና በገቡ ጊዜ አብዱላህ ኢብኑ ሰላም ያያቸው ጊዜ ገና ሲያቸው አወቃቸው ገና ቀደም ኸበራቸውን ሲሰማ ትክክለኛ በተውራት በኢንጂል ይመጣል ይላካል ሲባል የነበረው ነብይ መሆኑን አወቁ ማለት ነው አብዱላህ ኢብኑ ሰላም ማለት ነው አብዱላህ ኢብኑ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ገና ሲያዋቸው በጣም ልክ ልጅን ከማውቀው በላይ አወቅኳቸው አሉ እንግዲህ ከልጅ በላይ ልጅን ከማውቀው በላይ ነብዩን አወቁኝ አሉ በማያት ብቻ ከዛ አላህ Subhanahu Wa Ta'ala ብሏል الذين آتيناهم الكتاب እነዛ ኪታብን የሰጠናቸው የሆኑት እኮ ይሁዳዎች ነሳራዎች يعرفونه ሙሐመድን እኮ ያውቁታል ከማ يعرفون أبناءهم ልጆቻቸውን እንደሚያውቁት አምሳያ ማለትም ማንም ሰው የልጁ መልክ የሚጠፋው የለም እኮ የልጁ መልክ የሚጠፋው አለ እንዴ ስለዚህ የልጅ መልክ እንደማይጠፋኝ ሁሉ የመሐመድ መልክ አይጠፋኝም አውቀዋለሁኝ አሉ